ዝምታ ወደ ከፋ ቅራኔ ከመቀየሩ በፊት መንግስት ለጤና ባለሙያዎች ጥያቄ ትኩረት መስጠት አለበት። አዲስ አበባ ኢትዮጵያ በጤና ቀውስ አፋፍ ላይ ትገኛለች። ይህም የሆነው በወረርሽኝ ወይም በአዲስ በሽታ ሳይሆን ስልታዊ፣ ተቋማዊ በሆነ መልኩ የጤና ባለሙያዎቿን ቸል በማለቷ ነው። በመላ ሀገሪቱ የጤና ባለሙያዎች እየተካሄዱ ያሉት ሰላማዊ ሰልፎች የአመጽ ጅማሮ ሳይሆን፣ ሁሉ ነገሩን የሰጠ፣ በምላሹ ምንም ያልተቀበለ ባለሙያ የመጨረሻ ተማጽኖ ነው። ነገሮች እየተባባሱ መምጣታቸው ግልጽ ነው፣ አጣዳፊም ነው። መንግስት ለዓመታት ለቆዩትና አግባብነት ላላቸው ለጤና ማህበረሰብ ጥያቄዎች እስከ 3 ግንቦት ድረስ ምላሽ መስጠት ካልቻለ፣ በጦርነት በተጎዱ አካባቢዎች ባሉ ሁኔታዎች፣ በተጎዱ መሰረተ ልማት ውስጥ አብዛኛውን ጊዜም አስፈላጊ የሆኑ መድኃኒቶች፣ ንጹህ ውሃ ወይም ኤሌክትሪክ በሌለበት አገልግለዋል። እንግልት፣ እስር፣ ማስፈራሪያ አልፎም ሞት ገጥሟቸዋል። የሚከፈላቸው ደመወዝም በጣም ትንሽ ከመሆኑ የተነሳ ብዙዎች በቤተሰብ ላይ ጥገኛ ሆነው ይገኛሉ። አንዳንዶቹ በሚያስደንቅ ሁኔታ በሕክምና እጦት ሕይወታቸው አልፏል ወይም በአደባባይ ሲለምኑ ታይተዋል። እነዚህ ብቸኛ ክስተቶች አይደሉም። በህብረት በቃ እያሉ ባሉት የሕክምና ባለሙያዎች የተኖረ እውነታዎች ናቸው። ከ6 ዓመታት በፊት ለመጀመሪያ ጊዜ የተገለጹትና ይህን ህትመት ጨምሮ በሁሉም ህጋዊ እና ሰላማዊ መንገዶች በተደጋጋሚ የቀረቡት ጥያቄዎቻቸው አብዮታዊ አይደለም፣ ምክንያታዊ ነው። የሕክምና ባለሙያዎቹ እየጨመረ ከመጣው የኑሮ ውድነት ጋር የሚጣጣም ደመወዝ፣ የመኖሪያ ቤትና የትራንስፖርት ክፍያ፣ ነፃ የሕክምና አገልግሎት፣ በሳምንት ለ45 ሰዓት መስራት፣ ከስራ ሰዓት ውጭ ለሚሰሩ ስራዎች ተጨማሪ ክፍያ፣ ለሚደርስባቸው እንግልት ህጋዊ ከለላና ፍትሃዊ በሆነና በስራ ብቃት ላይ የተመሰረተ ቅጥርና እድገት እንዲሰጣቸው እየጠየቁ ነው። እነዚህ ጥያቄዎች ቅንጦት አይደሉም፣ ለሰው ልጅ ህይወት ዋጋ እሰጣለሁ በሚሉ ማህበረሰቦች ውስጥ የሚጠበቁ መሰረታዊ ሙያዊ ጉዳዮች ናቸው። የኢትዮጵያ ጤና ባለሙያዎች ማህበር እና የኢትዮጵያ ሕክምና ማህበር የእነዚህን ጥያቄዎች አግባብ መሆናቸውን ለዓመታት በአጽንኦት ገልጸዋል። መንግስት በፍርሃት ሳይሆን በኃላፊነት እርምጃ እንዲወስድ ጠይቀዋል። የሕክምና ባለሙያዎች አድማ የማድረግ ውሳኔ ላይ የደረሱት ሀገሪቱን ለማደናቀፍ አይደለም። ይህን የሚያደርጉት ሌሎች አማራጮችን በሙሉ ስለተጠቀሙና ምላሽ ስላላገኙ ነው። መንግስት ጥያቄዎቻቸውን ችላ ማለቱን ከቀጠለ የሆስፒታል ኮሪደሮች፣ የአደጋ ጊዜ ክፍሎች፣ የሕክምና እርዳታ ይደረግበት የነበሩ ቦታዎች ጭር ይላሉ። ግልጽ መሆን ያለበት ነገር፣ ይህ የዶክተሮች እና የነርሶች ቀውስ ብቻ አይደለም። ደካማ በሆነ፣ ቀድሞውንም ሸክም በተሞላበት የጤና ስርዓት ላይ ጥገኛ የሆነ የእያንዳንዱ ኢትዮጵያዊ ቀውስ ጭምር ነው። በአገር አቀፍ ደረጃ የሚካሄዱ አድማ ገጠርና ከተማ፣ ድሃና ሀብታም፣ ወጣትና ሽማግሌ አይለይም። እያንዳንዱን ቤተሰብ ይነካል። አንድ የጤና ጥበቃ ሰራተኛ ለ1000 ሰዎች በሆነበት ሀገር ውስጥ ከዓለም አቀፍ ዝቅተኛ ግብ ከ4.5 በታች እንኳን ላልተወሰነ ጊዜ የሥራ ማቆም
አድማ ማድረግ፣ የአንድ ቀን መቅረትን እንኳን መቋቋም እንችልም። መንግስት አሁን በፍጥነት በጥበብና ቆራጥ በሆነ መንገድ እርምጃ መውሰድ አለበት። በመጀመሪያ የጥያቄዎቹን አግባብነት በይፋ እውቅና መስጠት ይኖርበታል። ሁለተኛ፣ ከንቅናቄው ተወካዮች ጋር አፋጣኝ ድርድር መጀመር። ሶስተኛ፣ በአክብሮት በፍትሃዊነት እና በዘላቂነት ላይ የተመሰረተ የጤና ስርዓት ለመገንባት ቁርጠኛ መሆኑን በባዶ መግለጫዎች ሳይሆን በተጨባጭ ድርጊቶች ማሳየት ይኖርበታል። ያልታሰበ ነገር እንዳይከሰት ለመከላከል አሁንም ጊዜ አለ። ለማዳመጥ አሁንም ጊዜ አለ። ነገር ግን ጊዜው እያለቀ ነው። የሀገሪቱ ሕክምና ባለሙያዎች በከንቱ ነው የተማጸኑት እንዳይባል፣ ኢትዮጵያ ሕይወታቸውን በእጃቸው በያዙት ባለሙያዎች ላይ ኢንቨስት ከማድረግ ይልቅ በሕዝቧ ጤና ላይ ቁማር ተጫወተች ተብሎ ሊታወስ አይገባም። ሰዓቱ የሚጠይቀው መሪነትን እንጂ መዘግየትን አይደለም። መፍትሄ ይሻል። የአንድ ሀገር ጤና የሚጀምረው ሀገሪቱን ከሚንከባከቡት ሰዎች ጤንነት ነው።